በኢንተርኔቱ ዓለም መረብ ላይ ከ1.13 ቢሊዮን በላይ ዌብሳይት ያለ ሲሆን ከነዚህ ዌብሳይቶች ውስጥ ግን 2 ሚሊዮን የሚሆኑት ብቻ ናቸው አክቲቭ ሆነው አገልግሎት እየሰጡ ያሉት። የኢንተርኔት ተጠቃሚ ሰው ከመብዛቱ የተነሳና ዓለም አቀፋዊ ከመሆኑ አንጻር ኢንተርኔት ከፍተኛ የሆነ ውስብስብ ወደሆነ ምናባዊ ዓለም ተቀይሯል። ተራው ማህበረሰብ የሚጠቀመው ሰርፌስ ዌብ ሳይቀር እጅግ ውስብስብ እየሆነ መጥቶ ኢንተርኔትን እጅግ አስፈሪ ቦታ አድርጎታል። ኢንተርኔት ከምታስቡት በላይ እጅግ ውስብስብ ነው። ከፍተኛ የሆነ መረጃ ዳታን ይዟል። በዓለማችን ላይ ይፈጠራሉ ወይም ይኖራሉ ብለን የማናስባቸውን ብዙ ነገሮችን ይዟል፣ አሳይቶናል። ስለሆነም በዛሬው ዕለት በኢንተርኔቱ ዓለም እጅግ ሚስጥራዊና አደገኛ የሆኑ 5 ዌብሳይቶችን በዝርዝር እንመለከታለን። ከዛ በፊት ግን 2 ነገሮችን ቀድማችሁ እንድታውቁ አሳስባለሁ። የመጀመሪያው ስለ እነዚህ ዌብሳይቶች ወይም ሚስጥራዊና አደገኛ ስለሆኑ ዌብሳይቶች የምሰራው የመጀመሪያው ቪዲዮ ነው። ይህ ማለት በዚህ ቪዲዮ ላይ የጠቀስኳቸው ዌብሳይቶች ቀላል ወይም በጣም አደገኛ ያሉትን ነው። በተከታታይ በመለቃቸው ቪዲዮዎች ውስጥ ከዚህ የከፉ በጣም አስፈሪና አደገኛ ዌብሳይቶችን የምንመለከት ይሆናል። ሁለተኛው ማንም ሰው እነዚህን ዌብሳይቶች ገብቶ እንዲመለከት አልመክርም። አደገኛ ስለሆነ ባታደርጉት የተሻለ ነው። ሲቀጥል እነዚህን ዌብሳይቶች ገብታችሁ መመልከት ከፈለጋችሁ በፍጹም ኢሜይላችሁንም ሆነ እናንተን የሚመለከት መረጃ እንዳታስገቡ። ከቻላችሁ VPN ብትጠቀሙ ደግሞ የበለጠ ይመከራል። nscam.com እንደ ዌብ ማሽን ዳታ መሰረት ይህ ዌብሳይት የተመሰረተው እንደ ፈረንጆቹ አቆጣጠር በ2014 ዓ.ም ሲሆን በየቀኑ በብዙ ሚሊዮን የሚሆኑ ሰዎች የሚጎበኙት ዌብሳይት ነው። ይህ ዌብሳይት በዓለማችን በተለያየ ቦታ የሚገኙ የሴኩሪቲ ካሜራዎችን ሃክድ አድርጎ ቀጥታ ላይቭ የሚያሳይ ሲሆን እዚህ ዌብሳይት ላይ ገብታችሁ በተለያዩ የዓለማችን ክፍል ላይ የሚገኙ ቦታዎችን ሃክድ በተደረጉ በእነዚህ በሴኩሪቲ ካሜራዎች መመልከት ትችላላችሁ። ነገር ግን ይህን ዌብሳይት በጣም አስፈሪ የሚያደርገው ምንም እንኳን ዌብሳይቱ ፐብሊክ የሆኑ የክትትል ሰርቪላንስ ካሜራዎችን ካልሆነ በስተቀር በግለሰብ ቤት የሚገኙ ሴኩሪቲ ካሜራዎችን ሃክድ አድርጎ እንደማያሳይ ሕግ ቢኖረውም በጥልቀት ዌብሳይቱን ባሰሳችሁ ቁጥር በግለሰብ ቤቶች ውስጥ የሚገኙ ካሜራዎችም ሳይቀር ተጠልፈው መመልከት ትችላላችሁ። ለምሳሌ ይህንን ግለሰብ ተመልከቱት። ይህ ሰው በፍጹም የገጠመው የሴኩሪቲ ካሜራ ተጠልፎ እያየ ነው እንደሆነ አያውቅም። ልክ እንደዚህ አይነት የብዙ ሰዎች የቤት ካሜራ የተጠለፈ ሲሆን ይህ ደግሞ የሰዎችን ግላዊ ሕይወት የሚበጠብጥና መረጃቸውንም በኢንተርኔት ላይ መሰራጨቱ እጅግ ሲበዛ አደገኛና አስፈሪ ያደርገዋል። ሆምሳይድ ሞኒተር ይህ ሆምሳይድ ሞኒተር የተባለው ዌብሳይት እንደ ፈረንጆቹ አቆጣጠር በ2015 የተመሰረተ ሲሆን ዌብሳይቱ በዓለማችን ላይ በየጊዜው የሚፈጸሙ ግድያ ወይም ሆምሳይድ መረጃዎችን በዝርዝር በተደራጀ መልኩ የያዘ ዌብሳይት ነው። የሚጠበቅባችሁ ስለ የትኛው ሀገር ወይም ቦታ ማወቅ እንደፈለጋችሁ ማሳወቅ ብቻ ነው። ከምስሉ ላይ እንደምትመለከቱት በቀይ የሚያሳየው የዓለማችን ክፍሎች ላይ ከፍተኛ የሆነ ግድያ ወይም ሆምሳይድ የተፈጸመባቸው ሲሆን ከዚህ መረጃ እንደምናገኘው ከሆነ አሜሪካና ካሪቢያን ካንትሪስ ወይም ላቲን አሜሪካ ለምሳሌ ብራዚል፣ ሜክሲኮ እና ዶሚኒካን ሪፐብሊክ ከፍተኛ የሆነ ሰዎች የሚገደሉባቸው ቦታዎች ናቸው። በየዓመቱ አሜሪካ ውስጥ ለምሳሌ በ2022 ብቻ 21156፣ በሜክሲኮ 42888 እንዲሁም ብራዚል ውስጥ ደግሞ 48000 የሚሆኑ ሰዎች በሰው እጅ ተገድለዋል። የሚገርመው ነገር አሜሪካ ውስጥ ሰው ቢገላችሁ የገደላችሁ ሰው ተይዞ በፍርድ ቤት ሊቀርብ የሚችልበት 60% ብቻ ነው እድል ያለው። ያ ማለት 40 የሚሆነው ፐርሰንት ነገሩ ማስረጃ ባለመገኘቱ ፋይሉ ይዘጋል። ከዚህ ጋር ተያይዞ አንድ የሚያስገርም ማስረጃ ልስጣችሁ። የኢትዮጵያ ፓስፖርት ሆልደር ከሆናችሁ ያለምንም ቪዛ በግምት ወደ 46 የሚሆኑ ሀገራት በፓስፖርት ብቻ መሄድ ትችላላችሁ። ከነዛ ውስጥ ደግሞ ለአሜሪካ በጣም ቅርብ የሆነችው ዶሚኒካን ሪፐብሊክ አንዷ ናት። እዚህ ሀገር ከገባችሁ በኋላ ወደ አሜሪካ ለመሄድ በጣም ቀላል ነው። ታዲያ ይህንን ያነሳሁት ያለ ምክንያት አይደለም። እድሉ አሪፍ ሆኖ ሳለ ዶሚኒካን ሪፐብሊክ በጣም አደገኛ ሀገር ናት። በዚህ ዌብሳይት ላይ እንዳሳየዋችሁ ከፍተኛ ግድያ ወይም ሆምሳይድ የሚተፈጸምባት ከተማ ስትሆን ምንም እንኳን በፓስፖርት ብቻ እዚች ሀገር ላይ መሄድ ብትችሉም የመገደልና የመዘረፍ ቻንሳችሁ ግን እጅግ በጣም ከፍተኛ ነው። plane-crash-info.com ይህ ዌብሳይት እውነት ለመናገር እጅግ በጣም ያስፈራል። ከስሙ መረዳት እንደምትችሉት ይህ ዌብሳይት በዓለማችን ላይ እስከዛሬ ድረስ ስለተከሰከሱ አውሮፕላኖች ሰፊ የሆነ መረጃ ወይም ዳታን የያዘ ዌብሳይት ሲሆን በዚህ ዌብሳይት ውስጥ ስለተከሰከሱ አውሮፕላኖችና ስለ ፓይለቶቹ ማንነት፣ የፓይለቶቹ የመጨረሻ መልእክት እንዲሁም ምን ያህል ተሳፋሪዎች እንደነበሩና የአደጋው ምንጭ ምን እንደሆነ ሰፊ የሆነ መረጃን የምታገኙበት ዌብሳይት ነው። ዌብሳይቱ በእርግጥ ጥሩ መረጃን ቢሰጥም ነገር ግን በዚህ ዌብሳይት ላይ የሚገኙት አንዳንድ
የአደጋ ፎቶዎች እጅግ ሲበዛ አስፈሪ ናቸው። ይህ ዌብሳይት ላይ አደጋው በምን ምክንያት እንደተከሰተ የሚያስቀምጥ ሲሆን ለምሳሌ እዚህ ጋር ስለ አንድ አውሮፕላን አደጋ መንስኤ ሳነብ የተመለከትኩትን አስገራሚ ነገር ላሳያችሁ። ልክ በዚህ ላይ እንደምትመለከቱት አንድ ሰው በድብቅ በቦርሳ ውስጥ አንድ አዞ ይዞ ወደ አውሮፕላኑ ይገባል። ታዲያ ከትንሽ ቆይታ በኋላ ይህ አዞ ከሰውየው ቦርሳ መልጦ ፕሌኑ ውስጥ መርመስመስ ይጀምራል። ታዲያ ይህ ነገር አውሮፕላኑ ውስጥ የነበሩትን ተሳፋሪዎች እጅግ ያስደነገጠ ስለሆነ ተሳፋሪው በመሯሯጥ አንድ ቦታ ላይ ይሰባሰባሉ። ታዲያ ይህ ነገር የአውሮፕላኑን ሚዛን ላይ ከፍተኛ የሆነ ኢምባላንስ በማሳደሩ አውሮፕላኑ ተከስክሶ ሙሉ በሙሉ ሊሞቱ ችለዋል። ይህንንና ሌሎች እጅግ አስፈሪ የሆኑ መረጃዎችን የያዘ ሲሆን ለምሳሌ እንደ አውሮፕላን በሚከሰከስበት ጊዜ መጨረሻ ላይ ፓይለቶች የተነጋገሩትን ንግግር እንስማ። ሆኖም ግን ከፍተኛ የሆነ ግልጽ ፎቶዎች ሊኖሩ ስለሚችሉ ይህንን ዌብሳይት ለመረጃ ካልሆነ በስተቀር ባትመለከተው የተሻለ ነው። www.info.com እንደ ዌብ ማሽን መረጃ መሰረት ይህ ዌብሳይት እንደ ፈረንጆቹ አቆጣጠር በ2008 የተመሰረተ ሲሆን ወደ 16 ዓመታት የቆየ ዌብሳይት ነው። ልክ እንደምታዩት ይህ ነው የተባለ ኦርደርም ሆነ በስነ ስርዓት የተቀመጠ ነገር የለም። ሁሉም ራንደም በሚመስል መልኩ የተሰበሰበ ሲሆን ጽሁፎች፣ ፎቶዎች፣ ቪዲዮዎች፣ የተለያዩ ነገሮች ያነሰነ ስርዓት ተዘበራርቀው የተቀመጡበት ዌብሳይት ነው። ነገር ግን ብዙ ሰዎች እንደሚሉት ከሆነ ይህ ዌብሳይት እጅግ ከፍተኛ የሆነ ሚስጥርን የያዘ እንደሆነ የሚያስቡ ሲሆን እነዚህ የተዘበራረቁ ነገሮች ምናልባትም ወደ አንዳች ሚስጥራዊ ወደ ሆነ ነገር የሚያደርስ ፐዝሎች ሊሆኑ እንደሚችሉ ይናገራሉ። የዌብሳይቱ ባለቤት ማን እንደሆነም ሆነ ለምን ዓላማ እንደተዘጋጀ በፍጹም የሚታወቅ ነገር የለም። ብዙ የሚሆኑ ሰዎች ዌብሳይት ምን እንደሆነ የማን እንደሆነና ምን ሚስጥር እንደያዘ ብዙ ዓመታት ሲመራመሩ ቆይተዋል። ሆኖም ግን ምንም አይነት መረጃ ፈጽሞ ሊያገኙ አልቻሉ። ነገር ግን አንዳንድ ሰዎች ይህ ዌብሳይት ወደ አንድ ያልታወቀ ፔጅ እንደወሰዳቸውና በዚህ ፔጅ ውስጥም እጅግ በጣም አደገኛና ለማሰብ የሚከብዱ ሚስጥራዊ ነገሮችን እንደተመለከቱ የተናገሩ ሲሆን ምን እንደተመለከቱና ምን እንዳዩ ፈጽሞ ሊናገሩ ግን ፈቃደኛ አልሆኑም። አንድ ሰው ደግሞ ይህንን ዌብሳይት በሚያሰስበት ጊዜ አንድ የሲሲቲቪ ካሜራ እንዳገኝና በዚህ ካሜራ ውስጥም አንድ ማንነታዊ ታወቅ የታፈነች እንስት ሊመለከት እንደቻለ ተናግሯል። ሌላው ይህንን ዌብሳይት በጣም አስገራሚ የሚያደርገው እንዲሁም እንደ ዌብ ዲቨሎፐር እኔን በጣም ያስገረመኝ ሁሌም ቢሆን ከላይ ሪፍሬሽ ባደረጋችሁት ቁጥር አዲስ ፍጹም የተለየ ሆም ፔጅ ይሆናል። በመሆኑም ብዙዎች ከዚህ ዌብሳይት ጀርባ ያለውን ነገር ለማወቅ ቢጥሩም ነገር ግን እስከዛሬ ድረስ ሚስጥር ሆኖ ቀርቷል። ቢዩቲ ኢን ኬያስ ይህ ዌብሳይት ከምላችሁ በላይ በጣም ሚስጥራዊና ግራ የሚያጋባ ነው። ዌብሳይቱን እንደምታዩት ምንም አይነት ግልጽ የሆነ ነገር የለውም። በየጊዜው ሪፍሬሽ ባደረጋችሁ ቁጥር ደግሞ የተለየ ሆኖ የሚገኝ እጅግ በጣም ሚስጥራዊና ግራ አጋቢ ዌብሳይት ነው። የዚህ ዌብሳይት ዲቨሎፐር በግልጽ ማን እንደሆነ፣ ለምን ዓላማ ይህንን ዌብሳይት ዲቨሎፕ እንዳደረገ በፍጹም የሚታወቅ ነገር የለም። ብዙ ሰዎች የዚህ ዌብሳይት ሚስጥር ለመፍታት ሞክረዋል፣ ብዙ ጥረዋል። ነገር ግን በፍጹም ከዚህ ዌብሳይት ጀርባ ያለው ሚስጥር በፍጹም መፍታት አልቻሉም። ብዙ ዌብሳይቱን የመረመሩ ሰዎች እንደተናገሩ ከሆነ ዌብሳይቱ አንዳች ከፍተኛ መረጃን የያዘ በፐዝል የተሞላ ዌብሳይት ሊሆን እንደሚችል ሲናገሩ፣ ሌሎች ሰዎች ደግሞ ዌብሳይቱ ለአርት ፕሮጀክት የተሰራ እንደሆነ መላምት ያስቀምጣሉ። ስለ ሞትም ሆነ ስለ ህይወት እጅግ እንግዳ የሆኑ ጥቅሶች የተሞላ ሲሆን አንድ የዚህ ዌብሳይት ላይ ከገባችሁ በኋላ ወደ የት እንደሚወስዳችሁ በፍጹም አይታወቅም። ስለሆነም እስከ ዛሬዋ ቀን ድረስ ይህ ዌብሳይት ሚስጥራዊ ሆኖ ሊቀር ችሏል።